ቤተሰብ እንዴት ናችሁልኝ? ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ቻናሌን አበረታቱልኝ። እና ራስን መቀበል ራስን መውደድ ምን ማለት ነው በሚል ርዕስ ላይ እናወራለን። ራስን መውደድ ማለት ምን ማለት ነው? አንዳንድ ጊዜ ራሳችንን የማንወድበት ጊዜ አለ አይደለ? ራሴን ጠላሁት ምናምን እንላለን እና የሆነ ነገር ወይ ሳይሳካልን ሲቀር ብቻ አለ አይደለ? የሆነ ነገር ላይ ስንሆን እንደዛ እንላለን እና ራስን መውደድ እና ራስ መውደድ ደግሞ ይለያያል። አንዳንድ ጊዜ ሌላውንም ሰው የምንወደው ራሳችንን በወደድንበት ልክ ነው። ራሱን የማይወድ ሰው አይታችሁ ከሆነ ለሌላ ሰው ክብር የለውም። ለሌላ ሰው ሌላውን ሰው መውደድ አይችልም። እና ራስን መውደድ የመጀመሪያው ራስን መቀበል ነው። ራስ መቀበል ማለት ደግሞ ምን ማለት ነው ብትሉኝ፣ የሰውን አናይም ራሳችንን ከተቀበልን። እኔ አጭር ነኝ፣ እኔ ጎራዳ ነኝ፣ እኔ ፀጉር የለኝም፣ እኔ አፍንጫ የለኝም ምናምን ብለን ሌላ ሰው ማየት እናቆማለን። ራሳችንን ከተቀበልን እግዚአብሔር ውብና ድንቅ አድርጎ እንደፈጠረን ራሳችን ላይ በራስ መተማመን ይኖረናል። ራሱን የተቀበለ ሰው በራስ መተማመን አለው። አንዳንድ ጊዜ ስታዩ ራሱን ያልተቀበለ ሰው ወይ ደግሞ በሌላ መንገድ ደግሞ ራሱን ያልተቀበለ ሰው ማለት ሌላውን ደግሞ የበታች አድርጎ ካልቆጠረ እሱ የበላይ የሆነ አይመስለውም። አይታችሁ ከሆነ ብዙ አጋጣሚዎች አሉና አንዳንድ ሰው ሌላውን ዝቅ ካላደረገ፣ ትንሽ ገንዘብ የያዘ ሲመስለው ድሃውን ወደዛ የሆነ እንትን ካላለ እሱ የበላይ የሆነ አይመስለውም። ይሄ የበታችነት ወይ ደግሞ ራስን ያለ መቀበል በሽታ ነው። አንደኛ ራሳችንን መቀበል ነው። ምንም እንሆን ገንዘብ አይኑረን፣ ዛሬ ላይ ድሃ ልንሆን እንችላለን። ብዙ ነገር ላይኖረን ይችላል። ልብስ ለብሰን ላናቅ እንችላለን። ራሳችንን ተቀብለን ነገ እንደምንለወጥ በራስ መተማመን ይኖረናል ማለት ነው። አንደኛው ነገር ራስን መቀበል። ሁለተኛው ደግሞ ራስን መሆን ራሳችንን መሆን ወይ የሰው ህይወት ወይ ደግሞ ሌላ ሰው ለመኮረጅ የሌላ ሰው ነገር አለመመኘት። ራሳችንን መሆን ማለት በቃ ያው ተቀራራቢ ነው። ራስን ከመቀበል ጋር ራስን መሆን ሁለተኛ ነገር ነው። ስታወሩ ስትናገሩ ራሳችሁን ሆናችሁ መናገር ማለት ነው። ራስን መሆን ማለት በማንኛውም በኩል የትም ቦታ እንሂድ ራሳችንን መሆን ማለት ነው። ሶስተኛ ደግሞ ለራሳችን ክብር መስጠት፣ ራሳችንን ማክበር። ራሳችንን ባከበርን ጊዜ ሌላ ሰው የምናከብርበት መንገድ በጣም ቀላል ይሆንልናል። ሰው ራሱን ካከበረ ሌላ ሰው ማክበር አይከብደውም። ለምን? ክብር ምን እንደሆነ ያውቃል። መጽሐፍ ቅዱስ ላይ እናንተ ላይ የሚደርስ ነገር ማለት እናንተ ላይ እንዲደርስብን የማንፈልገው ነገር ሌላ ላይ እንዲደርስ አትመኝ ይላል እና ራስን ማክበር ማለት እኔ ሌላ ሰው ሲያዋርደኝ ወይ ደግሞ ሌላ ሰው ክብሬን ሲነካ ካልወደድኩኝ ከዛም በኋላ ራሴ ላይ እንዲሆን የማልፈልገውን ነገር ሌላ ላይ ማድረግ አልፈልግም ማለት ነው። ራስን ማክበር ማለት ከንግግር ይጀምራል። አንዳንድ ጊዜ ሰውን ዝቅ ከፍ ማድረግ የምንችልበት አጋጣሚ አለ። በአንድም በሌላም የራሳችን ነገር ይኖረናል። የራሳችን ሰራተኞች ይኖሩናል። የምናዛቸው ሰዎች ወይ ደግሞ በኢኮኖሚም ከኛ በታች ሊሆኑ ይችላሉ እና ነገ ጠዋት የት እንደሚደርሱ ማሰብ ግዴታ ነው። ራሳችንን ስናከብር የመጣንበትን ጎዳና ዞር ብለን ማየት አለብን እና ራስን ማክበር ማለት ሌላውንም ማክበር ነው። ራሳችሁን ካከበራችሁ ሌላ ሰው ማክበር አይከብዳችሁም ማለት ነው። አራተኛ ደግሞ ለራሳችን ጥሩ ነገር ማድረግ። ራሳችንን መውደድ ማለት ራስን መውደድ ማለት ለራሳችን ጥሩ ነገር ማድረግ። አንዳንዴ እኛ ደግሞ በጣም አረብ ሀገር ያለን ልጆች ራሳችንን አንወድም ማለት ይቻላል እና ብዙ ጊዜ ራሳችንን አንወድም። እኛ ራስ መውደድ የሚባለው ነገር ወይ ደግሞ አልገባንም። ከእኛ ይልቅ ከራሳችን ይልቅ ለሌላ ሰው ነው መኖር። ብዙ ሰው የሚኖረው ለሌላ ሰው ነው። ራሳችንን እንትን አንልም ማለት ነው። ለራሳችን ጥሩ እንክብካቤ የለንም። ምንም አይመስለንም። የኛ ህይወት ይድከመው ምንም ብቻ አለ አይደለ? ለሌላ ሰው ሲሆን ግን በቃ ተሰባብረን የማንደርስበት ነገር የለም እና
እና ለራሳችሁ ጥሩ ነገር ማድረግ ለራሳችን ጥሩ ነገር ማድረግ መማር አለብን። ራስ መውደድ እና ራስ ወዳድነት ደግሞ ይለያል። ራስ ወዳድነት ማለት ስግብግብነት ማለት ነው። ሁሉንም ለኔ በቃ አለ አይደለ በቃ ክብሩም ለኔ ነው የሚገባው። በቃ ስኬቱም ለኔ ነው የሚገባው። ሌላ ሰው ሲሳካለት እንቀናለን። ብዙ ነገር አለ። ራስ ወዳድ ስንሆን ራስ መውደድ እና ራስ ወዳድነት ደግሞ ይለያያል። ራስ መውደድ ማለት ጤናማ አስተሳሰብ ነው። ጤናማ አስተሳሰብ ሲኖረን ደግሞ ለሌላ ሰው ስኬት፣ ሌላ ሰው ሲሳካለት፣ ሲያምርበት፣ ሲለብስ፣ ልብስ ሲቀይር ምናምን ውስጣችን አይታወክም እና ያለን ትንሽዬ ነገር ቢሆን እንኳን ራሳችንን እንወዳታለን፣ ራሳችንን እንቀበላታለን እና ሌላ ሰው ሲሳካለት መቅናት አንችልም። ራሱን የተቀበለ ሰው አይቀናም። ለምን? በራስ መተማመን አለው። ነገ የት እንደሚደርስ ያውቃል። እና አምስተኛው ደግሞ ራስን መቀበል ማለት ጥሩነታችንን፣ ደካማ ጎናችንን ወይ ደግሞ አጭር መሆናችንን ምናምን ሁሉን ነገር መቀበል ማለት ነው። በቃ በባህሪያችን ሁሉም የሆነ ነገር አለው እና ደካማ ጎን ካለኝ እሱን ለማስተካከል መማር ምናልባት አሁን የሆነ ወጣ ያለ ንግግር ወይ ደግሞ ተሳዳቢ ልሆንም እችላለሁ። እሱን ለማስተካከል ደካማ ጎኔ ነው ብዬ ትክክል ነው ብዬ ከምሟገት ይልቅ ይሄ ትክክል እንዳልሆነ ሕሊናችን ስለሚነግረን ያንን ነገር ለማስተካከል መማር ግዴታ አለብን እና ያንን ደግሞ እኔ ትክክል ነኝ የሚል ሰው በህይወት ዘመኑ ከሰው ትምህርት አይማርም። ታውቃላችኋ? እና አምስተኛ አካልን እንደገና አይምሮን መንከባከብ፣ ጤነኛ ምግብ መመገብ ይላል። እንቅስቃሴ ማድረግ፣ ጥሩ እንቅልፍ መተኛት ይላልና ያው ይሄንን ሰው ቤት ሆነን ሊከብደን ይችላል። ባገኘነው አጋጣሚ ግን ጥሩ ነገር ለአእምሯችን መስጠት ያው ብዙ አይከብደንም። የምናርፍባትን ሰዓት ተጠቅመን ጥሩ ነገር ማንበብ አይምሯችን እንዲበለጽግ ወይ ደግሞ መልካም ነገር የሚያስተምር በጣም ብዙ ነገር አለ። የሃይማኖት አባቶች አሉ ጥሩ ነገር የሚያስተምሩ። እንደገና ደግሞ ቪዲዮም ከሆነ እንደዛ ማየት እንችላለን። ሌላ ደግሞ መንፈሳዊ መጽሐፍ ቅዱስ ሊሆን ይችላል፣ ቁርአን ሊሆን ይችላል። መልካም ነገር ያው ከእግዚአብሔር ስለሆነ ማለት ነው። ከመንፈሳዊ ህይወት ነው መልካም ነገር ብዙ ሰው የሚማረው። ከሰው ሊማር ይችላል፣ አዎ ይማራል። ግን ብዙ ጊዜ ደግሞ ከመንፈሳዊ መጽሐፎች ላይ በጣም ጥሩ ነገር ራስን መሆን ራስን መውደድ ምን አይነት እንደሆነ ያስተምረናልና ለራሳችን ጊዜ መስጠት ራሳችንን፣ ቆዳችንን፣ ፀጉራችንን አለ መንከባከብ ግዴታ ነው ይላል። እንግዲህ ያነበብኩት ነው ካነበብኩት ነው።